ጋይስ ይህን የምነግራችሁን ነገር ከሰማችሁ በኋላ ማለት ነው እንደ ፊፋ አምታችና አታላይ ድርጅት እንደሌለ ይገባችኋል። ተመልከቱማ ይህንን በምስሉ ላይ የምታዩትን ብዙ ጨዋታዎች ላይ ማለት ይቻላል በጣም ብዙ ዳኛዎች የሚጠቀሙት ይህ ስፕሬይ አለ። ይሄም ስፕሬይ ስፔሻሊ ከተጫዋቾች ጋር ዳኞች ያለባቸውን ጭቅጭቅ በኃይለኛው ቀርፏል። ለምሳሌ እዚህ ጋር ነው እንደምታዩት፣ እዚህ ጋር ነው ቅጣቱ፣ ኳስ ከዚህ ጋር መውሰድ እንትን ከዚህ ጋር ማንቀሳቀስ የለባችሁም፣ እዚህ ጋር ነው የምትደረቡት ምናምን የመሳሰለውን ነገር ተጫዋቾች ጋር በጣም ጭቅጭቅ ነበረባቸው ዳኛ። ያንን በደንብ ነው የቀረፈላቸው። ይህንን ስፕሬይ ማለት ነው ሁለት ጓደኛሞች አሉ ደቡብ አሜሪካ የሚኖሩ ማለት ነው። እነሱ ይፈበርኩትና ፊፋ ጋር ሂደው ይህንን ነገር የሚቀርፍላችሁ ይህን አይነት ስፕሬይ ሰርተናል እና ይህንን እውቅና ስጡልን ምናምን ሲሉ ፊፋ ደግሞ በግዢ ምናምን መስሎት አይ ምናምን ይላል ማለት ነው። ከዛ አይ እኛ ይህን አንፈልግም ብቻ እውቅና እንድትሰጡን እንድታስተዋውቅልን የምንፈልገው ምናምን እና ፊፋ የሚስማማና በጉዳዩ በጣም በብዙ በዓለም ዋንጫ ላይ ምን እያንዳንዱ ፕሪሚየር ሊግ ላይ እና ላሊጋ ጨምሮ እየተጠቀመበት ነበር እስከምታውቁት ድረስ ማለት ነው። ከዚያ በኋላ እነዚህ ሁለት የዚህን የፈጠሩት ይህንን ፈጠራችንን እውቅና ስጡልን ሲል ፊፋ ጭራሽ አልሰማም አለ ማለት ነው። ከዛ በኋላ ፊፋን ይከሱና በጣም በብዙ ሚሊዮን ዶላሮች ይቀጣል ማለት ነው ፊፋ ለሁለቱ። ከዛ በኋላ ላይ ይህን የምታዩትን ስፕሬይ እየቀነሰው ነው ፊፋ፣ ያን ያክል ብዙ እየተጠቀመው አይደለም ማለት ነው። እና ከዚህ በላይ አጭበርባሪ ድርጅት አለ? ለማንኛውም ለጠቅላላ እውቀት እንዲሆናችሁ ነው። ይመቻችሁ።